ሰላም እንደምን አላችሁ የዚህ ቻናል ተከታዮች። ዛሬ ይዤላችሁ የመጣሁት እንዴት በቀላሉ የጉግል አካውንታችን ፓስወርድ ቢጠፋብን እንዴት እንደምንቀይር ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ይህን አፕሊኬሽን ፕሌይ ስቶር ላይ ኢንተርኔት ብላችሁ ሰርች አድርጉ። ከላይ የምትገኘዋን 9ኛዋን ነጠብጣብ አንዴ ክሊክ እናረጋታለን። ከዛም ከነዚህ አፕሊኬሽኖች መሃል አካውንት የሚለው መጀመሪያ ላይ ነው ያለው። እሱን አንዴ ክሊክ እናደርገዋለን። ከዛም ጉግል አካውንት የምትለዋን አንዴ ክሊክ እናረጋታለን። ከዛም በኋላ እዚህ ጋር ኢሜላችንን እናስገባለን። ከዛም ኔክስት እንለዋለን። ከዛም በኋላ ኢንተር ዩር ፓስወርድ ይላል። ፓስወርዳችንን ስለማናውቀው እዚህ ጋር ከታች ፎርጌት ፓስወርድ የምትለዋን ከሾው ፓስወርድ በታች ያለችዋን ፎርጌት ፓስወርድ የምትለዋን አንዴ ክሊክ እናረጋታለን። ከዛም በኋላ ኢንተር ላስት ፓስወርድ ይለኛል። እዚህ ጋር ዝም ብለን የፈለግነውን ፓስወርድ እዚህ ጋር እናስገባለን። ከዛም በኋላ እንደምትመለከቱት እዚህ ጋር 37 ቁጥር አለ ስክሪኑ ላይ። ከዛም ኮንፈርም ይለኛል፣ ኢሜል ይልክብኛል ጉግል ማለት ነው። ከዛም ኢሜል ውስጥ ገባና ኮንፈርም አደርጋለሁ ማለት ነው። እንደምትመለከቱት እዚህ ጋር ቬሪፋይ ማድረግ ይኖርብናል። እዚህ ጋር የስ ኢት ኢዝ ሚ የምትለዋን አንዴ ራይት እናረጋታለን። ከዛም እነዚህ 3 ቁጥሮች አሉ ስክሪኑ ላይ ቅድም የመጣልን 37 ስለሆነ እዚህ ጋር 37 እንነካለን። ቬሪፋይ አድርገናል። አሁን እኛ እንደሆነ አውቋል ባለ ጉግል አካውንቱ ማለት ነው። እዚህ ጋር አዲስ ጠንካራ መቼም የማረሳውን ፓስወርድ እዚህ ጋር እናስገባለን ማለት ነው። አዲስ ነው የምናስገባው፣ ጠንከር ያለ ስትሮንግ ፓስወርድ ነው የምናስገባው። በዚህ መልኩ ከጨረስን በኋላ ከታች ኔክስት የምትለዋን አንዴ ክሊክ እናረጋታለን። ተመልካቾቼ በ2 ደቂቃ በማይሞላ ጊዜ በእንዲህ አይነት መልኩ ፓስወርዳችንን ፎርጌት አድርገን አዲሱን ክሬት አድርገን ጨርሰናል። ሰክሰስፉል ዩ ሬስት ዩር ፓስወርድ ብሎናል። አሁን በትክክል ጨርሰናል ማለት ነው። ይህ ቪዲዮ ከተመቻችሁ ላይክ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ድረስ ፒስ።